ሰላም የቪዲዮ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ ከለማኝነት ወደ ቢዝነስ ማንነት በሚል ርዕስ አጭር ታሪክ አቅርብላችኋለሁ። አብራችሁን ቆዩ። አንድ ለማኝ ሁሌ በባቡር ፈርማታ አካባቢ ይለምን ነበር። አንዳንድ ሰዎች ብር ይሰጡታል፣ አንዳንድ ሰዎች ግን አይሰጡትም ነበር እና እንዲህ ብሎ ሲቀጥል ከዕለታት አንድ ቀን አንድ ባለሀብት ሰው አየና እሱን ብለምነው ብዙ ገንዘብ ይሰጠኛል ብሎ አስቦ ጠጋ አለና ጌታዬ እኔ ምንም ነገር የለኝም እባክዎት ያግዙኝ ብሎ ለመነው። ያ ባለሀብት ግን እኔ ምንም ነገር አልሰጥህም፣ ምክንያቱ እኔ ቢዝነስማን ነኝ። ቢዝነስ የራሱ ህግ አለው። የቢዝነስ ህግ ሰጥቶ መቀበል ነው። አንተ አንዲት ነገርም አልሰጠኸኝም፣ ስለዚህ እኔም አንድ ነገር አልሰጥህም፣ ስትሰጠኝ እኔም እሰጥሃለሁ አለው። ለማኙ ግን ጌታዬ እኔ ለማኝ ነኝ፣ ምን የሚሰጥ ነገር አለኝና ነው የምሰጠዎት አለው። ያ ቢዝነስማኑም አይ አንተ ካሰብክበት የሚሰጥ ነገር አታጣም፣ ስለዚህ የሚሰጥ ነገር ስታገኝ እኔም እሰጥሃለሁ ብሎት ባቡሩ ተሳፍሮ ወደ ስራው ሄደ እና ይሄ ለማኝ ቀን ሙሉ ቢያስብ አዲስ ነገር አልመጣልህ አለው። በሶስተኛው ቀን ግን አንድ ነገር ማሰብ ቻለ። እዚህ ባቡር ፈርማታ አካባቢ በጣም ብዙ ውብ አበባዎች አሉ። እነኚህ ውብ አበባዎች እየቀነጠስኩኝ ገንዘብ ለሰጡኝ ሰዎች ብሰጣቸው እኮ አንድ ነገር መስጠት ቻልኩ ማለት ነው ብሎ አሰበና ሰዎቹን ሲለምናቸው ገንዘብ ለሰጡት ሰዎች አበባ ይሰጣቸዋል። ይለምናል፣ ለሰጡት ሰዎች አበባ ይሰጣል። ሰዎቹም በጣም እየተደሰቱ ይሄዱ ነበር። በዚህ ሁኔታ ሲቀጥል ያ ከዚህ በፊት የቢዝነስ ህግ ያስተማረው ሀብታሙ ሰው እንደገና ከባቡር ሲወጣ አገኘውና ጌታዬ ይኸው የሚሰጥ ነገር ይዤሎት መጣው ብሎ አበባ ሰጠው። ያ ቢዝነስማንም በጣም ተደስቶ ጎበዝ አንበሳ፣ አሁን ልክ እንደኔ ቢዝነስማን ሆነሃል፣ አበባ ሰጠኸኝ፣ ይኸው እኔም ገንዘቡን እሰጥሃለሁ ብሎ ብር ሰጠው። ይሄ ለማኝ ሲቀነጥሳቸው የነበሩት አበባዎች እያለቁበት ሄዱ። ያለ አበባ መለመን ሲጀምር ገንዘብ ማግኘት አልቻለም። ስለዚህ አንድ ነገር በአእምሮ ላይ ብልጭ አለለት። የኔ መለወጥ እጣ ፈንታ በእጄ ላይ ነው። እኔ የሚሰጥ ነገር ሳገኝ ሰዎች ገንዘብ ይሰጡኛል ብሎ እዛ ባቡር ፈርማታ አካባቢ እንዲህ ብሎ ጮኸ። እኔ ቢዝነስማን ነኝ። እኔ ካሁን በኋላ አልለምንም፣ ሰርቼ ቢዝነስማን ሀብታም መሆን እችላለሁ ብሎ ጮኸ። እዛ ባቡር ጣቢያ አካባቢ የነበሩ ሰዎች ግን ይሄ ለማኝ አበደ፣ አቤት ጉድ ብሎ ሳቁበት። ይሄ ለማኝ ግን ከዛ በኋላ እዛ ባቡር ጣቢያ ላይ አልተገኘም። ትንሽ የራሱ የአበባ መሸጫ ሱቅ ከፈተ። ጥሮ ግሮም የትልቅ አበባ መሸጫ ካምፓኒ ባለቤት ሆነ። ውድ የቻናል ቤተሰቦች ከዚህ ታሪክ ምንድነው የምንማረው? ያ ለማኝ የነበረ ሰው ምንም ሳይሰጥ ሲለምን ገንዘብ እያገኘ አልነበረም። በኋላ ግን ምንም ወጪ ሳያወጣ አበቦችን እየቀነጠሰ ገንዘብ ለሰጡት ሰዎች አበባ ሲሰጥ ሰዎችም ደስ ብሏቸው ብር እየሰጡት ነበረ። በዚህ ዓለም ሳለን ሁሉም ነገር በነፃ አይገኝም። የዓለም የቢዝነስ ህግ ሰጥቶ መቀበል ነው። ሰጥቶ መቀበል የቢዝነስ ህግ ብቻ ሳይሆን የህይወት ፍልስፍናም ነው። እኛ ሀገር ብዙ ለማኞች አሉ። ችግሯቸው ልመና ሊጀምሩ ይችላሉ፣ ገንዘብም ያገኛሉ። ባገኙት ገንዘብ ስራ ጀምረው ገንዘቡን ወደ ካፒታል መቀየር ሲችሉ ያገኙዋትን ገንዘብ እያጠራቀሙ ያጠራቀሟትን ገንዘብ ሳይጠቀሙባት በከፋ ህይወት ሲኖሩ ያልፋሉ። ህይወታችን ለመለወጥ ያስተሳሰብ ለውጥ ያስፈልገናል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።